ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ አንድ የእህታችንን ታሪክ ይዤላችሁ መጥቻለሁ። ታሪኩ ጅማሬ እንጂ ገና አልተፈጸመም። ለምን መንገድ ላይ ያለ ነገር ስለሆነ ማለት ነው። ግን ከአቅሟ በላይ የሆኑ ነገሮች ስላሉ እሱ እንዲተላለፍላትና በተለይ ደግሞ ሴት እህቶቼ ከዚህ ነገራችሁ እንድትቆጠቡ በየትኛውም ሁኔታ በየትኛውም ሀገር በየትኛውም ቦታ ላይ ያላችሁ ማለት ነው። ስለዚህ በደንብ አዳምጡኝና ለራሳችሁ ትምህርት ይሆናችኋል ማለት ነው። ምክንያቱም አንዳንዶቻችሁ ምናልባት በክፋትም ላይሆን ይችላል ምናልባት ለሷም ወይም ደግሞ ለሌሎች መሰል እህቶቻችን አዝናችሁም ሊሆን ይችላል። ግን ያገላለጽ ችግር ደግሞ አይኖርም ማለት አይቻልም። ስለዚህ ወደ እህታችን ታሪክ እንግባላለሁኝ። ታሪኩ ምንድነው? እሷና ባለቤቷ በትዳር መኖር ከጀመሩ እንግዲህ 10 አመታቸው ነው። በ10 አመት ውስጥ ግን ያልደረሰ ጸሎት፣ ያልተለቀሰ ያልፈሰሰ እንባ፣ ያልደረሰ ጸሎት፣ ያልተሳልኩት ስለት የለም። ግን ደግሞ ልጅ ልንወልድ ወይም ደግሞ ልጅ ልናቅፍ ልጅ ልንስም አልቻልንም። በርግጥ እኔ ትንሽ ያመኛል እና ብዙ ህክምናዎችንም ደግሞ አድርጌያለሁ። ህክምና ማድረጌ እኔ መታመሜ እኔ መሰቃየቴ ብዙዎች አያውቁም። ለምን በቃ የራሴ ጉዳይ ነው እንዲህ ነው ብሎ ራሱ ለማውራት እድልም አይሰጡም። እና ሁሉ ጊዜ ባገኙኝ ቁጥር አንዳንዶቹ በተለይ በጣም ለኔ ከባድ ሆነው መተው ሆዴን ይነኩኛል። አልጸነሽም ወይ? ፍሬ አልመጣም ወይ? መቼ ነው የሚመጣው? ዝም ብለሽ ለምን ትቀመጫለሽ? ልጅ የእግዚአብሔር ስጦታ ነው እያሉ በጣም ሞራል የሚነኩ ነገሮችን ይናገራሉ። በተለይ ደግሞ የሱ ቤተሰቦች 1 አመት በኋላ በቃ እኔ አንተ ልጅ ማየት ፈልጋለሁ፣ አክስት መሆን ፈልጋለሁ፣ እንደዚህ መሆን ፈልጋለሁ እያሉ ብቻ በተለይ የሱ ቤተሰቦች በቃ መቆሚያ መቀመጫ አሳጥተውናል። ለምንድነው ማትፈታት? ሌላ ወልደህ ማታገባው እስከማለት ድረስ ደርሰዋል። እና ግን እግዚአብሔር ይመስገን እኔና ባሌ ግን በጣም የምንዋደድ በጣም የምንከባበር በጣም የምንተሳሰብ ነንና እኔና እሱ ብቻ በሆነን ጊዜ ምንም አይነት ሐሳብ ምንም አይነት ጭንቀት የለም። እግዚአብሔር በፈቀደው ጊዜ ይመጣል ብለን ከኛ ማድረግ ያለብንን ምርመራዎች ቫይታሚኖችን ብቻ ይረዳል የተባሉትን ነገሮች በሙሉ በሰውኛ እየሞከርን ያለነው በተለይ ደግሞ በህክምናው በኩል ማለት ነው። ግን ምንም ጠብ የሚል ነገር የለም። እና አሁን የኔ ቤተሰቦችም ከ1 አመት ከ2 አመት በኋላ ያው ተመሳሳይ ጥያቄ ነው እየጠየቁ ያሉት። ግን ተነግሮም ሰዎች አይረዱም። ሁሉም ሰው ልጆች የእግዚአብሔር ስጦታዎች ናቸው ይላሉ። ግን ደግሞ እኔ አብኩቼ እንድሰራው የሚፈልጉ እስኪመስለኝ ድረስ አትወልጅም እንዴ እያሉ ለቅሶ እንዳልሄድ፣ ሰርግ እንዳልሄድ፣ ክርስትና እንዳልሄድ በቃ ከሰው ጋር ያለኝን ነገር ሁሉ እንዳርቅ በግድ እየተገፋው ነው ያለሁትኝ ትለናለች እህታችንና በዚህ መሃል ህክምና ለ3 አመት ሰርጀሪ እስከማድረግ ድረስ ደርሼ ነበረ። ግን ከሰርጀሪ ውጤት በኋላ እንዲያውም ምንም እኔ ላረግዝበት የማልችልበት ምንም አይነት ምክንያት እንደሌለ ግን ደግሞ መጠበቅ እንዳለብኝ ነበር ሲነገረኝ የነበረው። እንደዛ እያልኩኝ ወደ 7 አመት ወደ 8 አመት ካለፈ በኋላ አሁን በ9ኛ አመቴ ላይ ፔሬዴ እስከመጨረሻው ቀረ እና ያላደረኩት ምርመራ የለም። ግን ደግሞ በቃ ታየ 3 ወር 6 ወር 9 ወር እየተባለ ምንም ነገር የለምና 1 አመት ሲሞላኝ ግን አርጠሻል ተባልኩኝ። ማለት በቃ ፔሬድሽ ቀርቷል። ምልክቶቹ ምርመራዎቹ ሁሉ የሚያሳዩት ወደ ማረጥ መሄዴን ነውና እድሜ ደግሞ አይደለም ገና 37 አመቴ ነውና እንዴት ነው እንደዚህ አይነት ነገር የሚያጋጥመው ብዬ በጣም ደንግጬም ተደናግጬም ጠይቄ ነበረ። ግን አንዳንድ ጊዜ ሰዎች ከእድሜያቸው ቀደም ብለው እንደሚያርጡ ተነገረኝ። በዛ በጣም ተስፋ ቆርጬ ነበር፣ በጣም አዝኜ ነበር፣ በጣም አልቅሼ ነበር። ማለት ሁሉ ጊዜ ተስፋ ነበረኝ ስለት ምሳሌው ጸሎት ማደርሰው በቃ አንድ ቀን ይሆናል እያልኩ ነው። ግን በቃ ፔሬድ ደግሞ ከሌለ ከየት ይመጣል የሚለው ነገር
በጣም ያሳሰበኝ በጣም እየተጨነኩኝ ነበረ። በስተመጨረሻ ግን ያው ያንን ሁሉ ጊዜ ህክምናም ሳደርግ ምንም ስል መውለድ እንደምፈልግ ሁሌ ነበር ለዶክተሮቹ ምነግራቸውና እነሱም አሁን ካረጥኩኝ በኋላ መውለድ ትፈልጊያለሽ ወይ ብለው ጠይቀው ነበር። ሌላ አማራጭ ስለነበርና ያንን አማራጭ ነገሩኝ። ያንን አማራጭ ሲነግሩኝ እውነት ለመናገር በጣም ደስተኛ ነበርኩ። እነዛ ሁሉ ሰዎች ነበሩ በፊቴ ላይ የመጡት በቃ የሳቁብኝ፣ የተሳለቁብኝ፣ እንድሸማቀቅ እንድሳቀቅ ያደረጉኝን ሰዎች ሁሉ አፍ ማስያዣ አገኘው ብዬ ደስ ብሎኝ ነበር። ከደስታዬ ግን ስመለስ እግዚአብሔርስ ምን ይላል ብዬ በጣም ተጨነኩኝና የንስሐ አባቴን አናገርኳቸው። እንደዚህ አይነት ነገር አለ ብዬ ስላቸው እና ቤተክርስቲያን ደግሞ ምን ትላለሽ በዚህ ዙሪያ ብዬ ነበር የጠየቅኳቸው። ያ ምን መሰለሽ የወንዱ ዘር ፍሬና ያው እኔ እንቁላል የለኝም፣ እንቁላሎች ያልቀዋል። ግን እንደዚህ በስጦታ መልክ ኤግ ዶኔሽን ተብሎ ሴቶች እንቁላላቸውን ይሰጣሉ እና ያ በላብራቶሪ ተሰርቶ ከወንዱ ዘር ፍሬ ጋራ በሴቷ ማህፀን ይገባል ማለት ነውና ፌል ካላደረገ ያው ልጅ ይሆናል ማለት ነው። ፌል ካደረገ ግን እስከ 3 ጊዜ እድል እንደሚሰጡኝ ነግረውኝ ነበርና ይሄንን ሂጄ ለንስሐ አባቴ አማከርኳቸው ማለት ነው። በመጀመሪያ ደረጃ የጠየቁኝ አንቺ ምን ትያለሽ፣ አንቺ ምን ይሰማሻል ነበር ያሉኝና እኔማ ይሄንን ሁሉ ሰው አፉን ባሲዝበት ስለቴ ሰመረ ብል ነበር። ግን ደግሞ የኔ ያልሆነ ነገር ነው እና እግዚአብሔር ሊባርከኝ ካልወደደ፣ በርግጥ እግዚአብሔር ሊባርከኝ ካልወደደ ማለት አልችልም። ምክንያቱም እግዚአብሔር በብዙ ነገር ባርኮኛል። ግን በቃ ልጅ እንድወልድ እግዚአብሔር ካልፈቀደ በቃ አልፈቀደም ማለት ነው። ስለዚህ ይሄንን ነገር ማድረግ የኔ ልጅ ነው የእግዚአብሔር ስጦታ ነው ብዬ ማለት እችላለሁ ወይ ብዬ አልኳቸው። እና በቤተክርስቲያንስ አስተምሮ ቤተክርስቲያን ምን ትላለች ብዬ ነበር የጠየኳቸውና ቤተክርስቲያን ይሄ በቤተክርስቲያን ትምህርት እንደዚህ አይነት ልጅ አይመጣም ማለት ይሄ በሳይንስ የሚመጣ እንጂ የእግዚአብሔር ስጦታ አይደለምና ቤተክርስቲያን ይሄንን አታስተምርም፣ ይሄንን አትፈቅድም ብለው ግን በቃ ስለ ብዙ ቅዱሳን አባቶች ቅዱሳን እናቶች የወለዱ ሰዎች እድሜያቸው እኮ አልፏል፣ አርጅተዋል፣ ጨርሰዋል በተባሉበት ሰዓት እግዚአብሔር ያስጀመራቸው ለምሳሌ ብለው አብርሃምና ሳራን፣ ኢያቄምና ሐናን እንደገና ደግሞ ካህኑ ዘካርያስንና ኤልሳቤጥን ብቻ በጣም ብዙ ቅዱሳን እናቶች አባቶች እድሜያቸው ካለፈ አርጠዋል፣ ጨርሰዋል ተብለው እግዚአብሔር ግን እንዳስጀመራቸው ይሄንን የመሳሰሉትን ትምህርቶች አስተምረው ልቤን አክመው አዲስ ሰው አድርገው ወደ ቤቴ ላኩኝ ማለት ነው። እና እኔም ደግሞ በዛ በጣም ስለተደሰትኩኝ የእግዚአብሔርን ቀን ብጠብቅ ይሻለኛል፣ እግዚአብሔር የወደደውን እግዚአብሔር የፈቀደውን ነገር ባደርግ ይሻላል ብዬ ከባለቤቴ ጋር ተማክረን ደስተኞች ሆነን እየኖርን ነበረ እና የቀረው ፔሬዴ ከአንድ አመት በኋላ ተመልሶ መጣ። እኔ አሁን በጣም ደስ ብሎኛል። ነገ ምን እንዲፈጠር እንደሚችል አላቅም። ግን ይሄንን እያልኩሽ ያለሁትኝ እንደኔ አይነት ህይወት እያሳለፈች ያለች ሴት ትኖራለች በየትኛውም በኩል በየትኛውም የዓለም ዙሪያ ማለት ነውና ለሷ መጽናኛ ይሆናታል ብዬ ነው። ሌላው ግን በተለይ የወለዱ ሴቶች ልጅን ያዩ ሴቶች ያቁታል፣ ከኔ የበለጠ ልጅ ምን እንደሆነ ያቁታል እና እየመጡ ሆዴን ባይነኩኝ ባይጠይቁኝ መቼ ነው የምትወልጁ ባይሉኝ እነሱ በራሳቸው ፍቃድ አፍኩተው እንደሰሯቸው በፈለጉት ሰዓት በፈለጉት ቀን በፈለጉት ጾታ በፈለጉት ከለር እነሱ እንደሰሯቸው እኔን እየመጡ ባይሉኝ። ምክንያቱም እነሱ መተው በተናገሩኝ ቁጥር እውነቴን ነው ምልሽ እግዚአብሔር ፊት አለቅሳለሁ በጣም ማለት ነው። መልሼ ደግሞ እንደገና በቃ ይቅር በላቸው ብዬ አለቅሳለሁኝ። ለምን እግዚአብሔር እንደሰጠ እግዚአብሔር እንደሚነሳ ዘንግተውታል። ይሄንን በእኔ ምክንያት እንዲያዩ ደግሞ አልፈልግም እና ይሄንን እባካችሁ ብለሽ ለሴት እህቶቼ አድርሽልኝ፣ በጸሎታችሁም ደግሞ አስቡኝ ብላለች። እንግዲህ ከእህታችን ብዙ ምንማር ይመስለኛል። በተለይ እንደተባለው ሴት እህቶቻችን ክፉ ከመናገር ብንቆጠብ መልካም ነው እላለሁ። አመሰግናለሁ። በሌላ ቪዲዮ እንገናኝ። መልካም ቀን።